አንድ አባትና ልጅ አህያ ይዘው ወደ ከተማ ይሄዳሉ። መንገድ ላይ ሰዎች ምን አይነት ሞኝ ናቸው፣ አህያው ላይ ቢያንስ አንዱ ተሰቅሎ አይሄድም እንዴት በእግሩ አህያዋን ብቻ ነፃ አድርገው ይሄዳሉ፣ በጣም ሞኝ ናቸው ብሎ አለፏቸው። ከዛ አባትየው ልጅ አንተ ወጣ ብሎ ልጁን አህያው ላይ ጭኖ ሲሄዱ መንገድ ላይ ሰው አየ። ምን አይነት ባለጌ ልጅ ነው፣ አባቱ በእግሩ እየሄደ እሱ አህያ ላይ ተቀምጦ ይሄዳል፣ እንደው ምን አይነት ነውረኛ ነው ይሉታል። ከዛ የአባት ያንን ይሰማና አሁንም ልጁን አስወርዶ እሱ አህያው ላይ ተቀምጦ ይሄዳል። አሁንም አህያው ላይ ተቀምጦ ሲሄድ ሌላ ሰው ያየው። ምን አይነት ሰው ነው? ምን አይነት አባት ነው? ልጁን በእግሩ እየሄደ እሱ እዛ ላይ ተንደላቆ ተመችቶት የሚሄደው። መጨረሻ ላይ አባት ግራ ገባ። እዛስ ሁለቱም አንድ ላይ ወጡና ሁለቱም አህያው ላይ ተሰፍሮ ሄዱ። መንገድ ላይ ሰው ሲያያቸው ምን አይነት ግፈኞች ናቸው፣ ለአህያ ያስቡም እንዴት ለሁለት አህያ ላይ ይሰፈራሉ፣ አህያ ላይ ይሰቀላሉ ብሎ ተቿቸው። እነሱ በሚያዩት አንግል ነው ለእኛ የሚሰጡን። እነሱ በሰጡን አስተያየት የምንሄድ ከሆነ ልክ እንደነዚህ ሰዎች አህያው ላይ እንወጣለን፣ እንወርዳለን። ወደፊት መሆን የምንፈልገውን ነገር ለመሆን ልክ እየተራመድን እያለ ሰው መሀል ላይ ይመጣና ሰው ራሱ ምን ይልሃል ይላል። እውነቱን ነው፣ ሰው ምን ይለኛል ብለህ ስትወርድ ደግሞ ወርደህ እዛ ዝቅ ብለህ ታች ሆነ ያለው ሰው አንተ በዚህ እድሜ እዚህ ጋር ሆነ ሰው ምን ይልሃል፣ አረ ስራ ነቃበል ምናምን ይለዋል። ውዝግብግብ ብለህ ነው የምትቀመጠው። ውስጣችን የሚፈልገውን ለማድረግ የሰዎችን አስተያየት መስማት የለብንም። መንገድ ላይ የለከፈ ውሻ ሁሉ ድንጋይ ከወረወርክ ቆመ ነው የምትቀረው ነው የሚባለው።